በዛሬው ቪዲዮ ለልጅ የተሰኘ የቤተሰብ ተከታታይ ድራማ ላይ ባባ የልጁን ገዳይ የሚበቀልበትን ፖይራዝ ካራይሊ ወደ እስር ቤት የሚያስገባበትንና በመጨረሻም ሴማና እንዲሁም ሳፈር የሚጋቡበትን በሰርጉ ላይ አስደንጋጭ ትዕይንት የሚፈጠርበትንና ፖይራዝ ከአባቱ ጋር ተገናኝቶ ይቅርታ የሚጠይቁበትን የሚታርቁበትን እንዲሁም ሳድረት እና ሶንጎሎ ወደ እስር ቤት የሚገቡበትን ሌሎች ማስደንጋጭና አጓጊቶች ልጅ ቀረብ ያለው ወደ ትዕይንቱ አለፍኩ። እማዬ ትናት እማ በማለት ትንሹና ምስኪኑ ሲናን እናቱን ይጠራል። እሷ ደግሞ ራሷን ውሃ ውስጥ ለመግደልና ራሷን ለማጥፋት እየሞከረች ነው። የሲናን ትክክለኛ እናት ቤንጎን ወዲያውም ወይዬ ልጄ በማለት ራሷን ሳታጠፋ ከውሃ ገንዳ ውስጥ ትወጣለች። ፀጉሮቿን ቆርጠዋለች። በሚያሳዝን ሁኔታ በጣም ትልቅ በሽታ ላይ ወድቃለች። ሱስም ሁላ ጨምር አለባት። በዚህ የተነሳ ልጇን በማቀፍ አለውኝ የትም አልሄድም በማለት ትናገራለች። በሌላ በኩል ደግሞ የአዲል ቶብራ የተባለ አንድ የወንጌል ቡድን የሚመራና የእሱ ታዛዥ የሆነ ሰው ነበር። ይህም ሰው ደግሞ የአይሲጉልን ወንድም እንዲሁም አይሲጉልን ፈልጓትና እሷን ለማሰቃየት፣ ለመግደል፣ ለመድፈር የሞከረ ሰው ነው። በዚህ የተነሳ በዚህ ነገር በጣም የተበሳጨውና በጣም የተናደደው በሂድ ባባ እሱን ያገኘዋል። እናም ካገኘው በኋላ ያለበት ቦታ ላይ ሄዶ ያሰናብተዋል። እና ወዲያ ሁሉም ነገር አስተካክሉት በማለት ባሂድ ባባ ማንም ሰው ሳይመለከተው ወደ ውጭ ለመውጣት ይሞክራል። ፖሊሶች ሲመጡ ሰውየው እንደተያዘና እንደተገደለ ይነገራቸዋል። በሌላ በኩል የማፊያ መሪዎች ግን ደግሞ በፖሊሶች ስር የሚሰራው የፖይራዝ ካራይሊ አባትና እንዲሁም ባሂድ ባባ በጣም ፊት ለፊት ትኩር ተብሎ ይመለከታሉ። ሁለቱም አይዋደዱም፣ ጠላቶች ናቸው። ፖይራዝ አይሲጉ ልትደፈርበት ስለነበር በጣም ተናዷል፣ በጣም አዝኗል። በዚህ የተነሳ የምትፈልገውን ነገራቶች ምግቦችና እንዲሁም ደግሞ ደስ እንዲላት ከነበረችበት ህይወት ውስጥ እንድትወጣና ያንን መጨናነቅ ለማጥፋት በሙሉ አቅሙ ለአይሲጉ እየሞከረ የሚገኘው ፖይራዝ አለ። በዚህ መካከል ግን ያቅለሸልሻትና ወደ ሲንኩ ጋር በመሄድ ወደ ላይ ይላታል። በዚህ ጊዜያትም ላይ እሱ እያሰበውና የተጨነቀው በሰዓቱ ሊደፍራት ስለሞከረና እንዲሁም ደግሞ የታገተችበት ቦታ አሳዛኝ ስለነበር የሆነ ነገር ተፈጥሯል ብሎ ነበር። እሷም ግን ይህን ነገር አላውቀውም በማለት እስከዛሬ መጥቶባት እንዳልነበረም ትናገራለች። እሷ አርግዛ ነው። ሳፈር በጣም ጉጉ ሆኗል። አሁን ከሲማ ጋር ሊጋባ ነው። አዳራሹ በሙሉ ድንቅ ብሎ በጣም እምር ብሎበት ይገኛል። በሌላ በኩል ፖሊሶችና እንዲሁም ደግሞ አዴል ባሂድ ባባ ሰውየውን እንደገደለው ጠርጥረዋል። በዚህ የተነሳ እሱን ለመያዝና እንዲሁም በቁጥጥር ስር ለማዋል ጽሁፎችን እያጻፉ ይገኛሉ። አይሲጉል በጣም አዝና በምትገኝበት ሰዓት ላይ ወደ እሷ ጋር በመሄድ የወንድምሽን ገዳይ ገድዬዋለሁ በማለት ባሂድ ባባ ይነግራታል። እናም ባሂድ ባባና እንዲሁም ፖይራዝ እርስ በርስ ያወራሉ። አይሲጉል ላይ የመጠበቅ ኃላፊነት የሱም እንደሆነ ለፖይራዝ ባሂድ ባባ ይነግረዋል። የተገደለውን ሰው ከተመለከቱት በኋላ በሉ በፍጥነት የሬሳ ምርመራውን አድርጉ በማለት ፖሊሶች ምርመራ ማድረግ ይጀምራሉ። ለፖይራዝም ተደውሎ ይነግረዋል። እናም ባሂድ ባባን እየፈለጉት እንደሆነና በሰውየው እንደተከሰሰ ይነግረዋል። በዚህ የተነሳ አይሲጉልም አባዬ ዳግመኛ ሊታሰር ነው፣ ወደ እስር ቤት ሊገባ ነው በማለት ታዝናለች። ሳፈር ሁሉንም ነገር አዘጋጅቷል። እናም አሁን ለሰርጉ ዝግጁ ነው። ግን በሌላ በኩል ሴማ ለመሞት በጣም ጥቂት ቀን እንድትቀራት ነግሯታል። ካንሰሩ በጣም ጠንክሮባታል። በዚህ የተነሳ የሳፈርን ህይወት እሷን አግብቶ እንዲበላሽ አልፈለገችም። ግን ደግሞ ለሱም እውነታውን መናገር ፈጽሞም አልፈለገችም። ምን ታደርግ ይሆን? ዙልፊከርም መተቃቀፍ አበዛችሁ፣ በሰላም ነው በማለት ሁለቱም እንዲላቀቁና ለዝግጅቱ ደፋ ቀና እንዲሉ ያደርጋል። በሌላ በኩል እናቱ ከአልጋዋ ላይ እንኳን መነሳት አልቻለችም። አዎ ሲናን በዚህ የተነሳ በጣም አዝኗል። ሲናን እናቱ ላይ የተፈጠረ ያለውን ነገር ፖይራዝን ካገኘው በኋላ ይነግረዋል። የባሂድ ባባ ሰዎች ሳደቲንና ዙልፊከር እንዲሁም ገንቦ ራሱ በሌላ በኩል ሳፈር መጠጥ እየጠጡ ራሳቸውን ጥንብዝ አድርገው ስተው ይገኛሉ። ስለዚህ ባሂድ ባባን እንኳን መጠበቅ አልቻሉም። ሁኔታቸውን ጧት ሲመለከቱ አባታቸው እንዳያያቸው በጣም ፈርተው ባለበት ሁኔታ ይሰቃሉ። ፖሊሶች በድንገት ባሂድ ባባን የሚያስይዙ ትልቅ መረጃ አግኝተዋል። ፖይራዝ ካራይሊ ሊያጠፋው ቢሞክርም እንኳን አልቻለም። በዚህ የተነሳ ሰውየውን እያስፈራራ ማን ነው ባሂድ ነው ወይ እያለ ይጠይቀዋል። በዚህ ጊዜያትም ላይ ሰውየው አዎ ይላል፣ ግን ሌላ ማስረጃ የላቸውም። ፖሊሶችና እንዲሁም ከፖይራዝ ጋር በመምጣት ባሂድ ባባን በራፉን በመክፈትና ውስጥ በመግባት ባሂድ ባባን በቁጥጥር ስር አውለው ይዘውት ሄዳሉ። ሳደቲንና ሁሉም ይደወልላቸውም ቶሎ መድረስ አልቻሉም፣ ሰክረው ስለነበር ነው። አሁን
ባህር ባባን ወደ እስር ቤት ይዞት እየገባ የሚገኘው ፖይራዝ ካራይሊ አለ። ሳድረቲን ሊያስቆመው ይሞክራል፣ እናም አይሆንም ይለዋል። አዲል በዚህ ነገር በጣም ይደሰታል። በመጨረሻም አዲል የተባለው ሰው ማለትም ደግሞ የፖይራዝ ካራይሊ አባት የባሂር ባባ አዲስ ያገባትን ሴት በጣም ወዷት እሷን ለማውራት ሙከራ ያደርጋል። ግን ሴባ በመካከል ገብታ ታስቆመዋለች። ሳድረቲንና እንዲሁም ደግሞ ሁሉም ወደ እስር ቤትም ይገባሉ። ምክንያቱም የባሂር ባባ ተላላኪና ተባባሪዎች ስለሆኑ ለባሂር ባባ እንዲፈርምና ወንጀሉን እሱ እንደሰራም ሊያናዙት ይሞክራሉ። ዙልፊከር አሁን የሚገኘው ከመልተም ጋር ነው። አብሯት ተቀምጦ ባለበት ሰዓት ላይ እርስ በርስ ሁለቱም ለመሳሰን ይቀራረባሉ። እሷም ወደ ኋላ እየራቀችው እኔ እናንተ መካከል ፍቅር የለም ወንድማችን ይገላል በማለት ትነግረዋለች። መቴ ሁሉንም ለመምጣት አስፈታችኋለሁ ትንሽ ልስጡኝ በማለት ይናገራል። አለ የተባለ ጠበቃ ነው፣ ግን ከሴማ አይበልጥም። ሴማ ደግሞ ባህር ባባ ጋር በመሄድ እውነታውን ለማስተካከልና ምንም አይነት ማስረጃ ስለሌላቸው በአንድ ሰውም እነሱን መወንጀል እንደማይችሉ እርስ በርስ ይነጋገራሉ። በሌላ በኩል ሰውየው እውነታውን ተናግሮ ሳይሆን በጣም ስለደበደቡትና ስላጠቁት እንጂ ባህር ባባ አለመሆኑን ምስክሩ ይናገራሉ። በሌላ በኩል ሳድረቲንና እንዲሁም ደግሞ ሁሉም የተያዙት የጠጡት የነበረው መጠጥ ላይ አሺሽ ጨምረውባቸው ስለነበር ነው። ለዛም ነበር እየጠነበዙት እየሰከሩት እናም የተለያዩ ጥፋቶችን ያጠፉት። ፖይራዝ ካራይሊ ባህር ባባ ወጣ። ግን የዚህ ሁሉ ተባባሪ ፖይራዝ ካራይሊ እንደሆነ ማንኛቸውም አያውቁም። ፖሊሶች በጣም ያዝናሉ፣ ፖይራዝ ግን ይደሰታል። እናም በመጨረሻ ከእስር ቤት ከወጡ በኋላ አሁን ቀጣይ ስለሚያደርጉት ትልቁ ነገር ይስማማሉ፣ ይደረጃጃሉ። ይህም ደግሞ ሰርግ ነው። ግን በዚህ ሰዓት ላይ ሶንጎል ትልቅ መረጃን ባህሏንና እንዲሁም ሁሉንም ፎቶና ቪዲዮ አንስታቸው ይዛ ነበር። የፖይራዝ አባት ፖይራዝን ይቅርታ ለመጠየቅና አብሮት ጊዜ ለማሳለፍ ወደ ቤቱ መጥቶ ይጠይቀዋል። በዚህ ጊዜያት ላይ ግን ፖይራዝ ይህ ነገር ወጥመድ እንደሆነ ገብቶታል። አባቱ ወደ እሱ ጋር ከመጣ በኋላ ይቅርታ ይጠይቀዋል። ሁሉንም ነገር ደግሞ መልተም እንድትሰማ ስልክ ደውሎ ያሰማታል። እና ለምንድነው ጥለህን የሄድከው? እኔና እሷን ማለትም ደግሞ እህቴን ጥለህን ሄደሃል። ልታሳድገን አልፈለግክም። አንተ ደስታ ያለበትን ህይወት የሀብትን ህይወት መረጥክ። ግን ደግሞ ለእኛ እየወደቀ ህይወትና እንዲሁም ደግሞ እኛን ውዳቂዎች እንድንሆን አደረግከን። ለምን ይህንን አደረግክ? በማለት ፖይራዝ ካራይሊ አባቱን ይጠይቀዋል። አዲልን በዚህ ሰዓት ላይ አማራጭ ስለሌለኝ ይላል። ግን ፖይራዝ ካራይሊ የራሱ ጉዳይ ልጅ እንዴት ተጥሎ በአባቱ ይሄዳል በማለት እርስ በርስ ያናዘዋል። ይህን ስትሰማ የነበረችው መልተም ስልኩን ዘጋዋለች። ምክንያቱም አባቷ ላይ ትልቅ ጥላቻ ስለነበራት። ወዲያውም አዲልን ከቤት ውስጥ እንዲወጣ ፖይራዝ ያደርገዋል። ፖይራዝ ማልቀሱን የተመለከተችው አይሲጉልም እሱን አቅፈው ታጽናናዋለች። ሴማ የሙሽራ ቀሚሷን ለበሰች፣ ተዘጋጀች፣ ልታገባ ነው፣ ተደስታለች። ሳፈርም ቢሆን እሱን ተደስቷል። እናም የተለያዩ ፎቶና እንዲሁም ቪዲዮዎችን ይነሳሉ፣ ካሜራ ሻታቸውን ያደርጋሉ፣ ይሳሳማሉ፣ ወደ ሰርጉ አዳራሽም ይመጣሉ። ሁሉም ተደስተዋል። ሙሽሮቹ መጡ፣ ጭብጨባው ደራ፣ ሁሉም ተደሰቱ፣ ሁሉም ጨፈሩ፣ ሁሉም አጨበጨቡ። ሴማና ሰፈር ለመጋባት ወደፊት ለፊት ተጠቁ። እንዲሁም ቲቪ የተመለከተች የነበረችው ቢንጉል ደግሞ ቲቪ ላይ አንድን መረጃ ትሰማለች። በሌላ በኩል ሳፈር አገባታለሁ እያለ ሲናገር ሶንጉል ሁሉም ሲያጨበጭቡ፣ ሴማ ግን አላገባውም አለች። ይህን ያለችበት ዋነኛ ምክንያት ደግሞ በቅርቡ እንደምትሞትና በካንሰር ታማሚ መሆኗ ነው። በዚህም የተነሳ ሳፈርን አላገባውም ብላ ቀለበቱን መሬት ላይ አስቀምጣለት ወዲያው እየሮጠች ሄደች። ይህን የሰማው ባህር ባባም ሆነ ሁሉም ደነገጡ። ሳፈር በጣም አዘነ። እናም ሴማ ወደ ባህር ዳርቻው ጋር ሄዳ ማልቀስ ጀመረች። ፖይራዝ ካራይሊ የተፈጠረው ነገር ተደውሎ ተነገረው። ግን በድንገት 5 ሰዎች እሱን በዱላ ደብድበው ራሱን እንዲስትና ወደ መኪና ውስጥ እንዲገባ አድርገውት ወሰዱት። ወደ ተወሰደ በቀጣይ ትዕይንት ይዤላችሁ የምቀርብ ይሆናል። እስከዚህ ለተከታተላችሁኝ ከልብ አድርጌ አመሰግናለሁ።